ሀገር እንደሆነ መዝናናት መብላላት ሆነ። ሰው ለማበድ እንኳን ሲጀምረው ብቻውን መንገድ ላይ ሲያወራ ህዝቡ ብሎ ከብደት ይመልሰዋል። እንዱ እንደተቃጠልኩ ራሴ ላይ ወስኖ በቃኝ 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 አሁንስ በቃኝ በቃኝ ወስኛለሁ በቃኝ። እስከ መቼ ድረስ ነው እንደዚህ ባድ ቤት ተገምገም ያለው? የፈለገ ነገር ይመጣል እንጂ ራሴን በቀን 7 እንጀራ እንኳን መብላት ካቃተኝ እንደዚህ ምን አደርጋለሁ? ይበቃኛል በቃኝ ወደኩ። አንድ ሰው እንኳን የለም። እዛ ሱቅ ላይ እንደዛ እየፎከርኩ ስወጣ ደራይ ሰው ይጥፋ። እዚህ ሰፈር ህዝብማ እኔን አንቆ ይገለኛል እንኳን ራሴን ላጠፋ። ስማኝ እማጾም ትጾማለህ እንዴ? ለምን ለምን ትጾማለህ? አይ ማጾም ከሆነ እዛ እቺ ማንሽ ቡጡ ትንሿ ማስቲካ በልታ እዛ በር ጠረጴዛ ላይ አድርጌዋለሁ ለዶሮ አብላት። እሺ እንትንስ ይሄ እንቁላል ጥብስ የነካካው ዳቦ አለ እዛ ውሻው ትላንትና ይሄ አብራችሁ ብሉ አብራችሁ ስለለከፈው ነው ብትበላው ላንተ ጥሩ ነው። እንዴት ነው ፈልፈሉ? እንዴ ስሜን ማን ነገሩት? ካራማይ ነገረኝ። እንዴ እርሶ እውነትም አዋቂም ታዋቂም ታናቂም ነው። ለዶሮ መድኃኒት ተዘጋጅቶታል። እሺ 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 ይህንን መድኃኒት ከበቆሎ ጋር አበስበስ አድርገህ ትሰጣታለህ ጠዋት። እሺ ከምግብ በፊት ነው ከምግብ በኋላ? ጠዋት ጀምበር ከመውጣቷ በፊት። እሺ 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 ያው እኔም እናቴ ለክብሮት መገለጫ እንዲሆን ይሄ ቀንዱ አረቄ ያውቆታል። ይሄ እናትና ልጅ በሱ ጠርሙስ ውሃ ይዤ መጣው። ዋጋው ተወደደብኝ። ወደፊት ግን ዶሮ ያው እንቁላሉን ምጥልልኝ ከሆነ በወሩ ሙሉ የጣለችውን እንቁላል ሰብስቤ ለክብሮት መገለጫ ሁሉንም ቀቅዬ እበላለሁ። ደህና ዋል። በቀጥታ ወደ ጥያቄው እንግባና በአሁኑ ሰዓት ስላለው የኢኮኖሚ ግሽበት ያሉትን አስተያየት እንዲሰጡ። ድገሚ ጤፍ አንድ ኩንታል 1200 ብር ገብቷል። 1200 ነው የገባው በኩንታል። ለምን በማዳበሪያ አይገዙ? ኩንታል ይዘላችሁ ከምትገቡ ተመሳሳዩ ዘንጋዳ ወይ እንትን ይሄ አገዳ ራሱ ጥሩ እኮ ነው። እንዴት ያረጋል? በዚህ በተለይ ለቫይታሚን ሲ ጥሩ ነው። ለምን እንዲህ ሊሆን ቻለ ነው ጥያቄ። እሱ ፈጣሪ ነው የሚያውቀው። ቆይ እርስዎ ኢኮኖሚስት አይደለም እንዴ? አዎ። ታዲያ ለምን አስተያየቱን አይሰጡኝም? በሞቃታማ የአየር ጊዜ ውስጥ የሚፈጠር ነው ይሄ ነገር። በእውነቱ የዱር እንስሳት እዚህ ላይ ተጽዕኖ ሊያደርጉ እሱ ይችላል። እንዴት? አሁን የዱር እንስሳ ስንል ላም፣ በሬ፣ የጋማ ከብት፣ ውሻ አለ። እንደገና ደግሞ ከበራሪ እንስሳቶችም ድመትን ብንጠራ ተራማጅ አለ። አሁን ተራማጅ እንስሳ የምንላቸው አዞ ምናምን አሉ አይደል እንዴ? ከእነሱን አሁን ለእያንዳንዱ ቤተሰብ ልናስረክብ በፈቃደኝነት ተነስተን ነበር። ሰዎች ሲሉ እንስሳቶች እንዲያሉ ምን ማድረግ አለብን? ይህንንም ለሚመለከተው ክፍል ለሜትሮሎጂ ልከናል። እሺ የህዝብ ቁጥር መብዛቱ ለኢኮኖሚው ግሽበት ትልቅ አስተዋጽኦ አለው ብለው ያምናሉ? ይሄኛውን በእውነቱ የሚያውቀው ነገር ይህንን የሚመለከተው የሴራሚክ ስራ ሴራሚክና ጂፕሰን ነው የሚመለከተው። አሁን ለምሳሌ ድፍን ብሎኬት ስንት ገባለት ይቻላል? ኢኮኖሚ ግሽበት ሌላ፣ የህዝብ ግሽበት ሌላ፣ እዚህ ጋር ያለው ሽንፈት ሌላ። ሂዴ ዋንታ ምን ይያው ሰው ጭንቅላት ላይ ፈርም ብዙ መቆየት የለበት። ለሰዓት ቦግ እኮ ነው የሚለው አንተ አደጋ ነው የሚሆነው ሰውዬው። ቶሎ በል እሺ፣ ቶሎ በል አንተ እሺ። ምንድነው የቀባው? ይሄ ምንድን ነው? ፊልም ይላል።
ቤት ቁጭ ሙቋ ቶሎ በል ሙቋ ቶሎ በል እሺ ቶሎ በል እሺ ሰውየውን አናት ሊያሳጣው ነው እንዴ ሰው ምን ይሻለኛል ቶሎ አንተ አቤት ኧረ ፍጠን እሺ ወይ አቤት ወይኔ አቤት ያንተ ወይኔ ለደም ተጥቻታለሁ እንዳይሽም ቀቢያት ብያታለሁ ቀባሽ ነው ላቀረውላ ሰውዬ በትንሽ ዕቃ ቀብቻቸው ነበር በዚህ ፊቱ ላይ እንዲሆኑ እንዴት ነው ቢሆነው እንዴት ነው ቢሆነው ይሄን ነገር 28 ሲካፈል ለ7 እሺ ያው እሺ ሲቲ ምን 28 ሲካፈል ለ7 ተሳስተሻል ሌላ እሺ ኒውተን 13 ምን 13 እንዴት ነው 13 ሊሆን የሚችለው ጥያቄው አልገባችሁም ወይስ ገብቷችኋል እና እንዴት ነው 13 የምለው ነው ጠነስ እንዴት ነው 13 ሊሆን የሚችለው እስቲ 13 ሲባዛ በ7 ሊያሳየኝ እሺ ሊና አስራ ሶስት ሲባዛ ለ7 እርሶን ስላዩ ደንግጠው ነው እንጂ ጎበዞች ናቸው።